ዮናስ ህይወት አስጠልቶ ያውቃል? ያው ሰው አይደለው አንዳንዴ ያስጠላኛል። እኔ ግን አሁን የመጨረሻ ሰዓት ላይ ደረስኩኝ። እሬት ነው ያለች እንዴ ምሩ? እኔ እኮ እንደ ጥያቄ ጠየቅሽ ይመስሉኝ። ሴት ሆነ ስትፈተን ደግሞ በጣም ይከብዳል። አንቺ እኮ በጣም ጠንካራ ሴት ነሽ። ጉልበትም ጊዜን ጠብቆ ይከዳል። ገና እኮ ነሽ። እኔ ደግሞ ጉልበቴ ብቻ አይደለም ልቤም ጭንቅላቴም ነው ይከዳል። በእናትሽ እንደዚህ በአንዴ ተስፋ አትቁረጭ። እኔ እኮ አንቺን ነበር ለሴቶች ምሳሌ አድርጌው ማወራው። ደከመኝ። ከዚህ በኋላ መራመድ አልችልም። እኔ አለሁልሽ። በእውነት በፈለግሽኝ ሰዓት ሁሉ አለሁ። መጠየቅ ያለብሽን ነገር ጠይቂ። ይሄም ቀን ያልፍና ደግሞ እንስቅበታለን። እድገትና ለውጥ ደግሞ ትልቅ ስቃይ አላቸው። ብዙ ሰውን ህይወት እያንገዳገደችው ነው። ህይወት ደግሞ በውጣ ውረዶች የተሞላች ነች። ይሄን ጊዜ ችሎ ማሳለፍ ደግሞ የጎበዞች ነው። ጎበዝ ተስፋ አይቆርጥም። ጎበዝ በፈተናዎች ይጸናል። ጎበዝ ነገን የተሻለ ለማድረግ ይሮጣል። ተስፋ እንዳትቆርጥ። መሸነፍ የሰነፍ ነው። ሰነፍ ምክንያት ያበዛል። ተነስ፣ ወደ ስራ ተመለስ። እስከ ዛሬ ደከምክለት ስራ ዛሬ ሊሆን ይችላል የሚከፍል። የእድል ቀን መች እንደሚመጣ አታውቀውም። ከትላንት ዛሬ ይሻላል። ከዛሬ ነገ እንደሚሻል እምነቴ ነው።